ስንቶቻችሁ ቢዝነሳችሁ ላይ ባየር ፐርሶና ትጠቀማላችሁ? ባየር ፐርሶና ምን ማለት እንደሆነ የማታውቁ ሰዎች ይሄ ቪዲዮ ለእናንተ ነው። አጠር አድርጎ ለማስረዳት ያክል ባየር ፐርሶና ማለት የእናንተን ፕሮዳክት ወይም ሰርቪስ ሊገዛ የሚችል ኢማጂነሪ ከስተመር ነው፣ ፖቴንሻል ከስተመር። እሱ እንዴት እናውቃለን? ፉል የሆነ ካራክተር በማዘጋጀት ያ ካራክተር ስም፣ እድሜ፣ ጾታ፣ ሰፈር፣ ኮንሱም የሚያደርጉት ኮንተንት፣ ሌሎች ነገሮችንም ጨምረን በዛ መልኩ እናውቀዋለን ማለት ነው። ይህም ባየር ፐርሶና ማዘጋጀት በጣም ብዙ ጥቅሞች አሉት፣ በኋላ ላይ እንመጣበታለን። ከዛ በፊት ግን አንድ አጠር ያለች ኤግዛምፕል ስጣችሁ። ለምሳሌ አንድ ወታደር ጦር ሜዳ ላይ ሲገኝ ታርጌቱ ምንድነው? በዛኛው ሴድ ያለውን ሌሎች ወታደሮችን መጣል ነው ማለት ነው። ይህም ባየር ፐርሶና እኛ ታርጌት ያደረግነው ክላይንት አትራክት የምናደርግበት መንገድ ነው ማለት ነው። ስለዚህ ብዙ ጥቅሞች አሉት። ከነዚህም ውስጥ አምስቱን እናያለን። የመጀመሪያው ጥቅሙ ገስ ማድረግን ትተዋላችሁ። ለምሳሌ ኮንተንት ፐብሊሽ ካደረጋችሁ በኋላ አይሆፕ ሁሉም ሰው ይወደዋል ብላችሁ ከምታስቡ ይልቅ እገሌ ችግር ያለበት ሰው እንዲህ ችግር ያለበት ሰው ይወደዋል ብላችሁ ታስባላችሁ፣ ወይም እንዲህ የሚያስፈልገው ሰው ይወደዋል ብላችሁ ታስባላችሁ። ሁለተኛው ደግሞ ኮንተንታችሁ ሼፕ እየኖረ ይመጣል። ዝም ብሎ የተለያየ ዝብርቅርቅ የወጣ ኮንተንት ሁሉንም ሰው ታርጌት ያደረገ ኮንተንት ከመልቀቅ ይልቅ የተወሰነ ሰውን ታርጌት ያደረገ እናንተን ዕቃ ሊገዛ የሚችልን ሰው ታርጌት ያደረገ ኮንተንት ፐብሊሽ በምታደርጉ ቁጥር የእናንተ ኮንተንት እየተስተካከለ ይመጣል። ኦዲየንሶቻችሁ ጥርት ያሉ ይሆናሉ ማለት ነው። ሁሉም ሰው ፎሎ ያደርጋችሁም እየመጣ። ሶስተኛው ደግሞ በጣም በቀላሉና በፍጥነት መሸጥ ትጀምራላችሁ። ሰዎች እናንተ አንደርስታንድ እንዳደረጋችኋቸው ሲሰማቸው ለመግዛት ሄዚቴት አያደርጉም፣ ኮንቪንስ የተደረጉም አይመስላቸውም። ስለዚህ ምንም ሳይመስላቸው ቶሎ ብለው ይገዛሉ ማለት ነው። አራተኛ ደግሞ ጠንካራ የሆነ ብራንድን ቢልድ ታደርጋላችሁ። አስተውላችሁ ከሆነ አላውቅም፣ አብዛኞቹ ትልልቅ ብራንዶች ጥርት ያለ ባየር ፐርሶና ነው ያላቸው። ለምሳሌ ላምበርጊኒ ቲቪ ኮሜርሻል ላይ አታገኙትም። ላምበርጊኒ የሚገዙ ሰዎች በጣም ዌልዚ ስለሆኑ የሆኑ ቻናል ላይ ቁጭ ብለው የሚያዩ ሰዎች አይደሉም። የተለየ የማስታወቂያ መንገድ ነው የሚጠቀሙት ማለት ነው። እናንተም እንደሱ ማድረግ ይኖርባችኋል። አምስተኛ ለአድ የምታወጡት ወጪ እየቀነሰ ይመጣል። የሆነ አድን ለእያንዳንዱ ሰው ከምታዳርሱ ይልቅ ታርጌትን ለሆነ ሰንባዲ እየደጋገማችሁ ብታቀርቡለት በመጀመሪያው አድ ሊገዛ ይችላል። በመጀመሪያው አድ ካልገዛ በሁለተኛው ሊገዛ ይችላል። ከዛ በኋላ ያ ነገር እያስፈለገው እንደሆነ እየነገራችሁ ሲሆን ደግሞ ቀጣይ የሆነ ለምሳሌ ገንዘብ አቶ ሊሆን ይችላል የማይገዛው፣ ወይ ደግሞ ሰዓት አቶ ሊሆን ይችላል፣ ወይ ደግሞ ሌሎች የራሱ ችግሮች ሊኖሩ ይችላሉ። እነሱን ችግሮች ባስወገደ ሰዓት ቀጥታ ማን ጋር ነው የሚመጣው? እናንተ ጋር። የዛ ሰዓት እናንተ በቀላሉ ሸጣችሁት ማለት ነው፣ ቺፕ በሆነ አድ ማለት ነው። ስድስተኛ ቦነስ፣ ሮንግ የሆኑ ክላይንቶችን አትራክት አታደርጉ። ባጭሩ ባየር ፐርሶና ሪዛልታችሁን 10-20 እጥፍ የማሳደግ አቅም ያለው ነው። በቀጣይ እንዴት ስቴፕ ባይ ስቴፕ ባየር ፐርሶናን ክሬት እንደምታደርጉ ለማሳያችሁ ኤግዛምፕል እየሰጡ አሳያችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። see you